አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ያንጣልን። ሀገራችንን ሰላሟን፣ የዶሮውን ፍቅር አንድነት ይመልስልን። ወዳችሁ ፈዳችሁ ለምትከታተሉኝ ውድ እህቶቼ ጀዛኩሙላህ ኸይር። ሁላችሁንም በጣም አመሰግናለሁ። ባላችሁበት ቦታ አላህ ይጠብቃችሁ ውዶቼ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አበረታቱኝ ማለት ነው። ደስ ዛሬ ስጦታ መጥቶልኛል ማለት ነው። ማሻአላህ ስጦታ ደርሶኛል ማለት ነው ውድ እህቴ እና ውዶቼ ለቤት አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ቅንነት ለራስ ነው። ኢንሻአላህ ወዳችሁ ፈዳችሁ ለምትከታተሉኝ ለምታበረታቱኝ ጀዛኩሙላህ ኸይር። በጣም ነው የማመሰግነው። ቃላት የለኝም። ደግሞ ወደ ኋላ ለምትሉ አበረታቱኝ። ምን ችግር አለው? በቅንነት አሳድጉኝ ማለት ነው። ለሞቱት ወገኖቻችን አላህ ሱብሃነሁ ወተዓላ አላህ ጀነቱል ፊርደውስን ይወፍቃቸው። አብሶት ማለት የሞተ ወንድማችን በጣም ነው የሚያሳዝነው። ሀቂቃ አንዳንድ ጊዜ ልጅ ታይወልዱ መሞት ይከብዳል ይባላል። ደግሞም ከሁሉም እንትን የሚለው አጓጉል ትቶ መሞት በጣም ከባድ ነው። 2-3 ሞት ነውና አሁን እንግዲህ ያንኛው ህጣኑ ልጅ ባደገ ቁጥር ወይ ነው አባባ ይላል እንግዲህ ሰው በሚል ሰዓት እና እናቲቱ ራሱ ሁለዚህ ነው ህመሟ። ምክንያቱም የአባትን ቦታ ያውቃል እና ከባድ ነው። እንኳን 4 ልጅ ትቶ 4 ህጣን ትቶ መሄድ ቀርቶ አይደለም አንድ ልጅ ያስቸግራል። የዛኔ ልጅ ጥያቄ መመለስ ይከብዳልና ወንድማችንን አላህ በጀነቱል ፊርደውስ ያስቀምጠው፣ በነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያደርገው፣ ምኞቱን ያድርግልን ማለት ነው። እኛንም ደግሞ ካቲማችንን ያሳምረልን። እኛ ጥሪ መቼ እንደሆነ አናውቅም። ዋለ ነፍሴ ብሏል። ለቤተሰቦቹ እንጃ እናት ይኖረው ይሆን ግን እናት እንዳለ ይብላኝ ለእናቱ። የቀረው ቤተሰብ አያዝንም ማለት አይደለም፣ ግን እናት ደግሞ የባስ ናት እና አላህ እኛንም ካቲማችንን ያሳምረልን። ከስደት አውጥቶ ያለህን ኸይር ነገር የምንሰራ ያደርገን። አዱንያ ብቻ ሳይሆን ኸይር ነገር የምንሰራበት ያደርገን። ወላሂ እኛ ምንም አልያዝንም ለአኺራ ዱንያ እያልን የቤተሰብ ሀቅ አለብን፣ የቤተሰብ ናፍቆት አለብን እና በጣም ከባድ ነው። እሱም እቺ ዱንያ ታልፋለች እያለ እንደዚህ ሲንከራተት ልጆቹን በስነ ስርዓት እንደናፈቁ አሁንም ደግሞ እንደናፈቁ እስከመጨረሻው ቀርፎ እና በጣም ያሳዝናል። እቺ ዱንያ ወይ አታልፍ ወይ አታሳልፍ፣ ከባድ ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ በሀገራችን ላይ በአሁኑ ሰዓት ሀገራችን ዙሪያዋን በጦርነት አብዳለችና በጣም ከባድ ነው። አሁን ሰዓት ሀገራችን ላይ ያለው ሁኔታ በጣም ይከብዳል። እንደው መቼ ነው ሀገራችን ላይ ሰላም የሚመለሰው? መቼ ነው ሀገራችን ላይ የጦርነት ድምጽ ማንሰማበት? መቼ ነው ሀገራችን አንድነት ፍቅር የሚወርደው? የድሮ ሰላም የሚመጣው መቼ ነው? ሰው ወጥቶ በሰላም የሚገባው? ለሱሪያዎች አላህ ሱብሃነሁ ወተዓላ ረህመቱን እንዳወረደላቸው ለኛም ረህመቱን ያወርድልን። አላህ ሀገራችንን ሰላም ያደርግልን። እንዲሁም ደግሞ በዛው አጋጣሚ እቃ ማዘዝ ለምትፈልጉ ልጆች
ቡፌ፣ አልጋ፣ ክችን ካቲኔ፣ ቁም ሳጥን የምፈልጉትን አይነት እቃ እንዲሁም ደግሞ ሶፋ በምትፈልጉት አይነት ዲዛይን ቁጥር አስቀምጥላችኋለሁ ማዘዝ ትችላላችሁ ማለት ነው። እንዲሁም ደግሞ ሌሎችም ነገር ማዘዝ የምትፈልጉ ካላችሁ በቅንነት የሚያደርሱ ምርጥ ወንድሞች በሀቅ የሚሰሩ አሉና ቁጥር አስቀምጥላችኋለሁ። በእንግዲህ ደስ ያላችሁ ያው ራቅ ብሎ በአሁኑ ሰዓት በነገራችን ላይ ያው ለሚሄድ ሰው እንጂ ራቅ ብሎ የሚከድበት ቦታ አይደለም። አሁን በሁሉም ቦታ እያስፈራ ነው። ምክንያቱም ሰው ሰላም ጠፋ፣ መተማመን ጠፋና በጣም ይከብዳል። አላህ ሱብሃነሁ ወተዓላ እንደ ሀገራችንን ሰላሙን ያንጣልን እና ሀገራችንን ሰላሙን ይመልስልን ማለት ነው። እንግዲህ ደግሞ ይህንን ሀዲያ ለላከችው ውድ እህቴ በጣም አመሰግናለሁ። ሽክራን ጀዛሽላህ ኸይር ሽክራን ብያለሁ ውዴ። አልከፈትኩትም በአንድ እጄ ይዤ ስለሆነ አይመችም። እንግዲህ ኢንሻአላህ በኋላ እንከፍተዋለን። በጣም ነው የማመሰግነው። የእርስ ስጦታ ነው ማለት ነው። ሽክራን ብያለሁ የኔ ውድ እህት። ባለሽበት ቦታ አላህ ይጠብቅሽ። ነገ ላላህ ብለው ተዋደው አርሽ ጥላ ስር ከዋሉት ጓደኛሞች አድርገን የዱንያ ጓደኛ ሳይሆን የአኼራ ጓደኛ የምንሆን ያደርገን ማለት ነው። ዱንያ ትቀራለችና እስከ ጀነቱል ፊርደውስ የማንለያይበት እህትማማቾች አድርገን። አሜዬ በጣም አመሰግናለሁ የኔ ውድ ክበሪልኝ። ሽክራን ውዴ። ባለሽበት ቦታ አላህ ይጠብቅሽ። ያሰብሽውን ሁሉ ያሳካልሽ። ሽክራን ብያለሁኝ። ሀገርሽ ገብተሽ ወልደሽ ከብደሽ በሰርግሽም ያልፋኝ ከቤተሰቦችሽ መካከል ሆነሽ ሰርግሽን እንብላ ማለት ነው። እንዲሁም ደግሞ ወልደሽ ደረስሽ በሀገራችን ሄደን ስደትን በቃ ብሎ ሁላችንም በሀገራችን ላይ ሆነን በሀገራችን ላይ ደግሞ አንድ ላይ ሆነን ማለት ነው ኢንሻአላህ። አላህ ሱብሃነሁ ወተዓላ ሀገራችንን የድሮዋን ሰላም የድሮዋን ፍቅር ይመልስልንና በጣም ነው የማመሰግነው የኔ ውድ እህት። ሽክራን ብያለሁ። አላህ የጠበቀሽ ተመጥፎ ነገር ሁሉ መስጠት እንጂ ከሰው እንዳካጂ በሰፊው እጁ ይስጥሽ።